የኢትዮጵያ ታዋቂ ዩቲዩበሮች በዩቲዩብ በወር ስንት ያገኛሉ? ሰላም ፋሚሊ እንደምን ቆያችሁኝ? ዛሬ በጣም አስደሳችና ብዙ ሰዎች የሚጠይቁትን ጥያቄ የምንመልስ ይሆናል። የኢትዮጵያ ታዋቂ ዩቲዩበሮች በወር ስንት ገንዘብ ያገኛሉ? ከዩቲዩብ በላይ ይሄንን ሀሳብ ብሬክዳውን አድርገን ማሳያችሁ ይሆናል። ማስጠንቀቂያ፣ በመጀመሪያ አንድ ነገር ላስታውሳችሁ። ይህ በዩቲዩብ ላይ የሚታዩ ቪዲዮዎች የቻናል መጠንና የማስታወቂያ ገቢ ግምት ላይ የተመሰረተ ስለሆነ ትክክለኛ ገቢ ከቻናሉ ባለቤት በስተቀር ማንም አያውቀውም። ነገር ግን የሚገመተው ከሚያገኙት የሚቀራረብና ትክክል የመሆን አድቫንቴጁ በጣም ሰፊ ነው። ስለዚህ ቪዲዮን ከመጀመራችሁ በፊት የሰባት ታዋቂ ዩቲዩበሮችን ገቢ በዩቲዩብ ስንት እንደሚያገኙ በወር በሶስት ወርና በአመት እያደረግን ብሬክዳውን እያደረግን የምናይ ይሆናል። ሌትስ ጎ። በመጀመሪያ የምናየው እንደምትመለከቱት ስክሪኑ ላይ ዶንኪ ቲዩብ ነው። በመጀመሪያ መጽናናት እመኛለሁ ንጹህ ክርስቲያን ኦርቶዶክሶችን በአርሲ የተገደሉትን በግፍ የተገደሉትን መጽናናት እመኛለሁ እና ዶንኪ ቲዩብም የዩቲዩብ ከቨሩንና ፕሮፋይሉን ብላክ አድርጎ ሻማ አድርጎበታል። ወደ መጀመሪያው ስናልፍ በመጀመሪያ የምናየው ዶንኪ ቲዩብ። የዶንኪ ቲዩብ ባለቤት ኮሜዲያን እሸቱ መለሰ እስካሁን ድረስ 3.26 ሚሊዮን ሰብስክራይበር እና 2100 የሚጠጋ ቪዲዮዎችን አፕሎድ አድርጓል። ዶንኪ ቲዩብ በኢትዮጵያ ከፍተኛ ተከታዮች ካላቸው የመዝናኛ ቻናሎች አንዱ ነው። በየወሩ ሚሊዮኖች የሚቆጠሩ ቪዎችን ማግኘት ስለሚችል ለዩቲዩብ ማስታወቂያ ብቻ በወር ከመቶዎች እስከ ሺዎች ዶላር ሊያገኝ ይችላል። አሁን የዶንኪ ቲዩብን በወርና በሶስት ወር ስንት እንደሚያገኝና እስቲሜት ሬቪኒውን ቼክ የምናደርግበት ሰዓት ነው። ዶንኪ ቲዩብ በ28 ቀን ውስጥ ወይም በአንድ ወር ውስጥ ከ20 ሺህ በላይ ሰብስክራይበር እና ከ6 ሚሊየን በላይ ቪው ያገኛል። በሶስት ወር ውስጥ ደግሞ ከ40 ሺህ በላይ ሰብስክራይበር እና ከ17 ሚሊየን በላይ ቪው አለው። በአንድ ወር ውስጥ የሰራው ከ16 ሺህ እስከ 46 ሺህ የሚገመት የአሜሪካ ዶላር ሰርቷል። በሶስት ወር ውስጥ ደግሞ ከ43 ሺህ እስከ 120 ሺህ የአሜሪካ ዶላር ሰርቷል ማለት ነው። ሁለተኛው ዩቲዩበር የምናየው አቤል ብርሃኑ የወይኗ ልጅ ነው። ይህ ቻናል ሁለተኛ ቻናሉ ነው። አቤል ብርሃኑ የወይኗ ልጅ እድገቱን በአሜሪካ አድርጎ የተለያዩ ቪዲዮዎችን አፕሎድ የሚያደርግ ታታሪ ዩቲዩበር ነው። በኢትዮጵያ ፈርቀዳጅ የመጀመሪያው በግለሰብ ደረጃ ሚሊየን ሰብስክራይበር ያገኘ ነው እና የተለያዩ ቭሎጎችን በመስራትና ቱር በማድረግ ይታወቃል። ከነዛም ውስጥ አቤል ብርሃኑ የወይኗ ልጅ ሁለት ቻናል ውስጥ 794 ቪዲዮዎችን አፕሎድ አድርጓል። በዜና ትንታኔና ማህበራዊ ጉዳዮች ዙሪያ የሚሰሩ ታዋቂ ዩቲዩበር ነው። በተለይ ታማኝ ተመልካች ስላለው በየወሩ ጥሩ ማስታወቂያ ገቢ እንዲሁም የስፖንሰርሺፕ ገቢ ያገኛል። እስካሁን ድረስ በአንድ ወር ውስጥ ከ20 ሺህ በላይ ሰብስክራይበር እና ከ3.21 ሚሊዮን ቪዎችን ያገኘ ዩቲዩበር ነው። በሶስት ወር ውስጥ ደግሞ ከ60 ሺህ በላይ ሰብስክራይበር እና 8.94 ቪዎችን አግኝቷል። እስካሁን በአንድ ወር ውስጥ ከ8500 ዶላር እስከ 23000 ዶላሮችን ያገኛል ማለት ነው በአንድ ወር ውስጥ። በሶስት ወር ውስጥ ከ23000 እስከ 65000 የአሜሪካን ዶላር ይከፍሏል ማለት ነው። ሶስተኛው በኢትዮጵያ ፌመስና ታዋቂው ዩቲዩበር እንዲሁም የቴሌቪዥን ሆስተስ ኦር ጋዜጠኛ ሰይፉ ፋንታሁን ወይም በዩቲዩብ ስሙ ሰይፉ ኦን ኢቢኤስ ከ2.27 ሚሊዮን ሰብስክራይበር ቻናል በታዋቂ ግለሰቦች ቃለመጠይቅና የቴሌቪዥን ፕሮግራሞች ይታወቃል። ብዙ ተከታዮችና ከፍተኛ የቪው ቁጥር ስላለው ከዩቲዩብ ብቻ ሳይሆን ከማስታወቂያ ኩባንያዎች ተጨማሪ ገቢ ይኖረዋል። ስለዚህ የዩቲዩበር ወይም ሰይፉ ኦን ኢቢኤስ ቻናል ታዋቂ ዩቲዩበር ነው።
ሰይፉ ፋንታሁን ወይም ሰይፉ ኦን ኤቢኤስ የሚያገኘው በ28 ቀን ውስጥ ወይም በአንድ ወር ውስጥ ከ30 ሺህ በላይ ሰብስክራይበርን ያገኛል። በ3 ወር ውስጥ ደግሞ ከ60 ሺህ በላይ ሰብስክራይበሮችንና ከ20 ሚሊዮን በላይ ቪዎችን ያገኛል። አጠቃላይ ስቲሜት ሬቪኒው ከ20 ሺህ እስከ 56 ሺህ የአሜሪካ ዶላር ይከፈለዋል በአንድ ወር ውስጥ። በ3 ወር ውስጥ ደግሞ ከ53 ሺህ እስከ 147 ሺህ የአሜሪካ ዶላር የሚያገኝ ይሆናል። አራተኛው ዮናስ ሞ ነው። ዮናስ ሞ ለወጣቱ ኢንስፓየር የሆነ አብዛኛው ወጣት ብቻውን እሱን በማየት ብቻ ሞቲቬት የሚሆን ሰው ነው። ስፔሻሊ የዩኒቨርሲቲ ተማሪ በጣም እሱን በማየት እሱን ለመሆን የሚጥሩ ብዙ ሰዎች እንዳሉ ይሰማለው። የዮናስ ሞ ቻናል የሚሰራው ኮንተንት፣ ቢዝነስ ኢንኩሪስ፣ ፐርሰናል ብራንዲንግ፣ ዲጂታል ማርኬቲንግ፣ ፐርሰናል ኢምፕሩቭመንት በተለይ አሁን ላይ ከሌክስ አካዳሚ መስርቶ በተለይ ለወጣቶች የቢዝነስና የገቢ ምክሮችን ይሰጣል። ከስፖንሰር ከኮርሶችና ከዩቲዩብ ገቢ የተለያዩ የገቢ ምንጮች እንዳሉት ይታወቃል። ከነዛም ውስጥ የዮናስ ግለሰብ ወይም ታዋቂ ዩቲዩበር ነው። ዮናስ ሞ የወጣቶች ተምሳሌት። ዮናስ ሞ በ28 ቀን ውስጥ ወይም በአንድ ወር ውስጥ ከ72 ሺህ በላይ ቪዎችን ያገኘና ከ6 ሺህ በላይ ሰብስክራይበር ያለው ወጣት ነው። ከ20 ሺህ በላይና ከ2.66 ሚሊዮን ቪዎችን በ3 ወር ውስጥ አግኝቷል። ዮናስ ሞ ስቲሜት ሬቪኒው ከ1600 እስከ 4.5 ሺህ ዶላሮችን በአንድ ወር ውስጥ ሜክ የሚያደርግ ይሆናል በዩቲዩብ ላይ። በ3 ወር ውስጥ ደግሞ ከ5200 እስከ 14000 ዶላሮችን ሜክ ያደርጋል። አምስተኛው ታዋቂው ዩቲዩበር ልክ እንደ ዮናስ ሞ ማይኪ ወይም ዩቲዩበርስ ነው። ይህ ልጅ በ23 ዓመቱ 2 ማስተርስ የሰራ ልጅና ለብዙ ወጣቶች ትምህርትና ቢዝነስን እንዴት ማስኬድ እንደሚቻል ያሳየ ብርቱ ልጅ ነው። የዩቲዩበር በአብዛኛው ኮንተንቱ በቴክኖሎጂ፣ በሶሻል ሚዲያ፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ አሁን ላይ ደግሞ ክሪፕቶ ትሬዲንግን እየሰራ ይገኛል እና ኦንላይን ዘርፎች ላይ ተሰማርቷል። የኮንተንት የሚያቀርቡ በሚሊዮኖች የሚታይ ቻናል አለው። ተከታዮቹም በተለይ ወጣቶችና የዲጂታል ክህሎት ፈላጊዎች ናቸው። የገቢ ምንጮቹ ብዙ ጊዜ ከዩቲዩብ ማስታወቂያ፣ ከኮርሶችና ከብራንድ አምባሳደሮች ሊሆኑ ይችላሉ። ወይም ማይኪ በአንድ ወር ውስጥ ከ3000 በላይ ሰብስክራይበር እና ከ234,000 በላይ ቪዎችን ያገኛል በአንድ ወር ውስጥ። በ3 ወር ውስጥ ከ14000 በላይ ሰብስክራይበር እና ከ817,000 ቪዎችን የሚያገኝ ዩቲዩበር ነው። በአንድ ወር ውስጥ እስቲሜት ሬቪኒው ከ519 እስከ 1400 የአሜሪካ ዶላር ያገኛል በአንድ ወር ውስጥ። በ3 ወር ውስጥ ደግሞ ከ1900 እስከ 5400 የአሜሪካ ዶላር ያገኛል ማለት። ስድስተኛው ታዋቂ ዩቲዩበር ዳሎል ኢንተርቴይንመንት ኑቲ ወይንም ዶክተር ጢሞቴዎስ። ይሄ ልጅም ለአብዛኛው ወጣትም ሆነ ጎልማሳ ኢንስፓየር የሚሆንበት ልጅ ነው። ዳሎል ኢንተርቴይንመንት የሚሰራቸው የሪያክሽን ቪዲዮዎች፣ ቭሎግ እና የመዝናኛ ኮንተንትን በመስራት ይታወቃል። ከ480 ሺህ በላይ ተከታዮችና ከ60 ሚሊዮን በላይ ጠቅላላ ቪው አለው። ይህ ልጅ ዶክተር ሆኖ ይህንን ቪዲዮዎችንና ዩቲዩበሮችን የሚያስተዳድር ድንቅ ዩቲዩበር ነው ማለት ነው። ዳሎል ኢንተርቴይንመንት ወይም ኑቲ በአንድ ወር ውስጥ ከ5000 በላይ ሰብስክራይበር እና ከ1.23 ሚሊዮን ቪዎችን የሚያገኝ ዩቲዩበር ነው። ኑቲ ወይም ዶክተር ጢሞቴዎስ በሶስተኛው ወር ከ14000 በላይ ሰብስክራይበሮችንና ከ3.23 ሚሊዮን ቪዎችን ያገኛል። አጠቃላይ በአንድ ወር ስቲሜት ሬቪኒው ከ3200 እስከ 9000 የአሜሪካ ዶላር የሚያገኝ ዩቲዩበር ነው። በ3 ወር ውስጥ ደግሞ ከ7800 እስከ 21000 የአሜሪካ ዶላር ያገኛል ተብሎ ይገመታል።
ሰባተኛውና የመጨረሻው ወጣቱ ገና በልጅነቱ ራሱን ኤዲተር ብሎ ያስተዳደረ የገቢ ምንጭ ያደረገው የቪዲዮ ኤዲቲንግ ልጅ አሁን ደግሞ በቅርቡ የራሱን ዩቲዩብ ቻናል ከፍቶ በመቀጠል እሱን ሰርቶ ደግሞ ወጣቶችን አስተምራለሁ በማለት የማስተር ዩቲዩብ ማስተር ወይም ደግሞ ስታር አካዳሚ መስርቶ የሚሰራ ወጣት ብርቱ ልጅ ነው ሚኪ ስታር። ወጣቱ በኢትዮጵያ የቪዲዮ ኤዲቲንግ ማስተር ከብዙ ታዋቂ ዩቲዩበሮች ጋር የሰራ ብርቱ ወጣት ነው። በአማርኛ መዝናኛ፣ ማህበራዊ ጉዳዮችና የታዋቂ ሰዎች ዜናዎች ላይ የሚያተኩር ቻናል ነው። በተለይ በቪዲዮ ኤዲቲንጉ ዓለም ውስጥ የኢትዮጵያው ሚስተር ቢስት በመባል ይታወቃል። አሁን ላይም የቪዲዮ ኤዲቲንግ ስልጠና እየሰጠ ይገኛል። ሚኪ ስታር ወይም ቪዲዮ ኤዲተሩ የኢትዮጵያው ሚስተር ቢስት በ28 ቀን ውስጥ 227,000 ቪዎችንና በ3 ወር ውስጥ ከ5500 ሰብስክራይብ በላይ ያገኘ ድንቅ ዩቲዩበር ነው። እስቲሜት ሬቪኒው ከ602 እስከ 1.7 ሺህ የአሜሪካ ዶላሮችን ያገኛል። በ3 ወር ውስጥ ደግሞ ከ2000 እስከ 5400 የአሜሪካ ዶላር ያገኛል ተብሎ ይገመታል። አሁን ጥያቄው ይህ ነው፣ እነዚህ ዩቲዩበሮች ገንዘብ የሚያገኙት ከዩቲዩብ ብቻ ነው ማለት እንችላለን? መልሱም አይደለም። አብዛኞቹ ከዩቲዩብ አድስ፣ ከስፖንሰር፣ ብራንድ ዲልስ እና አፊሌት ማርኬቲንግ እና ከሌሎች የንግድ ስራዎች ተጨማሪ ገቢ ያገኛሉ። ስለዚህ አንድ ቻናል ብዙ ቪው አለው ማለት ብቻ ከፍተኛ ገቢ አለው ማለት አይደለም። የተመልካቹ ሀገር፣ የማስታወቂያ አይነትና የኮንተንት ዘርፍ ትልቅ ሚና አላቸው። እናንተ ምን ትላላችሁ? በእናንተ አስተያየት በኢትዮጵያ በጣም ብዙ ገቢ የሚያገኘው ዩቲዩበር ማን ነው? ኮመንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እያደረጋችሁ፣ ላልደረሳቸው ደግሞ ሼር እያደረጋችሁ ሰፖርት ማድረግ ትችላላችሁ። ደግመን እስከምንገናኝ ድረስ ባይ ባይ።